የትግራይ ተወላጆች ለህልውናው ጥሪ ምላሽ እንዲሰጡ አቶ አለም ገብረዋህድ ጥሪ አቀረቡ። ማንኛውም የትግራይ ተወላጅ ጤናውና እድሜው የፈቀደለት በሙሉ የቀረበውን የህልውና ጥሪ በመቀበል ብሔራዊ ግዴታውን እንዲወጣ የአስፈጻሚው ኮሚቴ አባል አቶ አለም ገብረዋህድ ጥሪ አስተላልፏል። አቶ አለም ገብረዋህድ በሰጡት መግለጫ ወቅታዊ ሁኔታ የሚጠይቀውን መስዋዕትነት ለመክፈል ሁሉም የክልሉ ተወላጆች በሙሉ ቁርጠኝነትና አንድነት መቆም እንዳለበትም አሳስበዋል። በተጨማሪም በአገር ውስጥና በውጭ ሀገር የሚኖሩ የክልሉ ተወላጆችና ወጣቶች የተጣለባቸውን ታሪካዊ ኃላፊነትን በመረዳት በግንባርም ሆነ በሌሎች ድጋፍ ሰጪ ዘርፎች ንቁ ተሳትፎ እንዲያደርጉ ጥሪ የሚያስገነዝብ ሲሆን የህዝቡን የህልውናና ደህንነትን ለማረጋገጥ የአንድነትን አስፈላጊነት አጉልተውም ጠቅሷል። በተጨማሪም ከሰው ኃይል ሌላ የሎጂስቲክ ድጋፎችን በማስተባበር ረገድ ህብረተሰቡ የተለመደ ትብብሩን እንዲያሳይም ጠይቋል። ነገር ግን ይህ መመሪያ በተላለፈበት ወቅት የህዝቡ ምላሽ እንደ ወትሮ እንዳልሆነና ለጦርነት ዝግጅት ህወሓት እያደረገ ያለውን ዝግጅት እንደሚቃወሙት ጭምር ውስጥ እየወጡ ያሉ መረጃዎች ያሳያሉ።